ደጋግመን ኤችኬ ፕላስቲክ ፎርምወርክ ምንለው ይህ በሀገራችን ለመጀመሪያ ጊዜ ያስተዋወቅን ያለነው ፋብሪካውን እየከፈትን ያለ ምርት በመሆኑ እናንተ ማምሮ ውስጥ እንዲቀርብ ማለት ነው። በዚህ በክብር እንግድነት የተገኙ በኮንስትራክሽን ዘርፉ አንቱታን ያገኙ የተከበሩ ደንበኞቻችንም እዚህ ስላሉ ምን አይነት ምርት ይዘን መጠናል የሚለውን ለመግለጽ ነው። አሁን እንግዲህ እስካሁን በይፋ ሳንከፍት ምንም ሳንል ኤችኬ ፎርምወርክ እንዲነው እያልን ቆየን። ይቅርታ አድርጉልን ክቡር ሚኒስትርና ክቡራን እንግዶቻችን የእንኳን ደህና መጣችሁ ንግግር አድርገን ብንጀምረው ስለ ኤችኬ ፎርምወርክ ለመንገር ለናንተ ጊዜ ያጥረናል ብለን ፈርተን ነው። ሰውን ለመርዳት ሁሌም ዝግጁ ነች። ሁሌም ከቢዝነስ ባለፈ ማህበራዊ ግልጋሎታ ላይ ቀድማ ትገኛለች፣ ትደርሳለች። የሁለት መንታ ልጆች እናት ነች። ካሳነሽ አያሌው ባካችሁ ወደዚህ ትምጣና እንኳን ደህና መጣችሁ ትበልልን፣ በክብር ተቀበሉልን። ካሳነሽ ይህ ኤችኬ ፕላስቲክ ፎርምወርክ እውን እንዲሆን በርካታ ስራ በመስራት ደከመኝ ሰለቸኝ ሳትል የኤችኬ ፎርምወርክ ባልደረቦቿን በመያዝ ለዛሬዋ ቀን ለህልሟ መሳካት ብዙ ለፍታለችና ለሴቶች ምሳሌ ምትሆናት እንኳን ደስ ያለሽ ካስሽ። እንደምን አረፈዳችሁ። የመጀመሪያዬ ስለሆነ እንግዲህ ብሳሳት ይቅር ትሉኛላችሁ። ሁላችሁም ስለመጣችሁ በጣም አመሰግናለሁ። ክቡር አቶ መላኩ አለበል የኢፌዴሪ ኢንዱስትሪ ሚኒስትር፣ ዶክተር ሀድጎ ኃይለ ኪሮስ የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር፣ አቶ ስለሽ ለማ የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር፣ የተከበራችሁ የፌዴራል መንግስት ከፍተኛ የስራ ኃላፊዎች፣ የተከበራችሁ የአዲስ አበባ ከተማ መስተዳድር ከፍተኛ የስራ ኃላፊዎች፣ የተከበራችሁ የኮንስትራክሽን ኩባንያ ባለቤቶችና ኃላፊዎች፣ የተከበራችሁ ጥሪ የተደረገላችሁ ተጋባዥ እንግዶች፣ እንዲሁም የኤችኬ ቢዝነስ ግሩፕ የማኔጅመንት አባላትና ሰራተኞች፣ ቤተሰቦቼና ጓደኞቼ፣ ክቡራትና ክቡራን፣ በቅድሚያ የከበረ ሰላምታዬን እያቀረብኩ የኤችኬ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር የፎርምወርክ ማምረቻ ፋብሪካ ምረቃ ላይ ጥሪያችንን አክብራችሁ የተገኛችሁ ክቡር ሚኒስትር፣ ክቡራን እንግዶች፣ የመንግስት የስራ ኃላፊዎች፣ የተለያዩ መንግስታዊ ያልሆኑ ተቋማት ኃላፊዎች፣ ክቡራን ደንበኞቻችን፣ የድርጅታችን የማኔጅመንት አባላትና የድርጅታችን ሰራተኞች፣ ቤተሰቦቼና ጓደኞቼ ከአምራች ኢንዱስትሪ ልማት ኢንስቲትዩት ጋር በመተባበር ባዘጋጀነው የፋብሪካችን የምረቃ ስነ ስርዓት ላይ ጥሪያችንን አክብራችሁ በመገኘታችሁ የተሰማኝን ደስታ በከፍተኛ አክብሮትና ልባዊ ምስጋና ለማቅረብ እወዳለሁ። ሰው በልቡ እንዳሰበው እንደርሱ ይሆንለታል ተብሎ እንደተጻፈው ሐሳባችንን ወደ ስኬት ቀይሮ ለዚህ ቀን ላደረሰን አምላክ እግዚአብሔር ምስጋና ይግባው። በመቀጠልም ሁሌም አዲስ የፕሮጀክት ሐሳቦች ባመጣው ቁጥር ከጎኔ በመቆም በጥንካሬና በብርታት ለሚደግፉኝ ለሚሰሩ የኤችኬ ማኔጅመንት አባላት ምስጋናዬን አቀርባለሁ። በተጨማሪም ሌት ተቀን ደከመኝ ሰለቸኝ ሳይሉ በማሽን ተከላው ወይም ኢንስታሌሽን ሆነ በምርት ሂደት በከፍተኛ ጥረት የፋብሪካውን እውንነት በተግባር ያሳዩ የኤችኬ ቢዝነስ ግሩፕ ቴክኒካል ቲም አባላት ከከፍተኛ ኢንጂነር ጀምሮ አጠቃላይ ሰራተኞችም ከፍተኛ አድናቆቴንና ምስጋናዬን ላቀርብላችሁ እወዳለሁ። ያለ እናንተ ይህ ስኬት የማይታሰብ ነውና ለዚህ ቀን ስለደረሰን እንኳን ደስ ያለን፣ እንኳን ደስ አላችሁ። በተጨማሪም ለቤተሰቦቼ በድካምና በብርታቴ ሁሉ በጸሎት፣ በምርቃት፣ በማጽናናት፣ በምክር፣ በሁሉም ነገር ከጎኔ ሆናችሁ ሳትሰለቹ ሲደክመኝ እየደገፋችሁ ለዚህ ቀን ስላደረሳችሁኝ ምስጋናዬን አቀርባለሁ።
ይህን ፕሮግራም በማዘጋጀትና ሀሳብ በማመንጨት የራሳችሁን ጊዜ በመሰዋት ጭምር እገዛ ላደረጋችሁልኝ ጓደኞቼ ከፍ ያለ ምስጋናዬን አቀርባለሁ። ክቡር ሚኒስትር፣ ክቡራትና ክቡራን እንግዶች፣ ድርጅታችን ኤችኬ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር በኮንስትራክሽን ዘርፍ ለረጅም ዓመታት ተሰማርቶ ቆይቷል። ይህም በኮንስትራክሽን ማቴሪያሎች በተለይም በኮንክሪት መሙያ ፎርምወርክ ላይ ዘርፈ ብዙ ችግሮች እንድናይ ያስችሎናል። ከአንድ ፕሮጀክት ግንባታ ወጪዎች ውስጥ ከ20 እስከ 25% የሚሆነው የሚወስደው የፎርምወርክ ወጪ ነው። ይህንንም በመረዳት ያደጉ ሀገራትን ተሞክሮ በመውሰድ ዘመናዊውን የኤችኬ ዳግም ጥቅም ላይ የሚውል ወይም ሪሳይክለብል ፕላስቲክ ፎርምወርክ ፋብሪካ ገንብተናል። ምርታችንንም ለሀገር ውስጥና ለውጭ ገበያ ለማቅረብ ተዘጋጅተናል። ኤችኬ ፎርምወርክ የሚመረተው ፖሊፕሮፒሊን ከሚባል የፕላስቲክ አይነት ሲሆን ጥራቱም ከፍተኛ የሆነና በዓለማችን በአሁኑ ጊዜ ዘመናዊ የሚባል የፎርምወርክ አይነት ነው። ሀገራችን በየዓመቱ በብዙ ሚሊዮን የሚቆጠሩ ችግኞችን በመትከል አረንጓዴ አሻራን ለማሳረፍ እየሰራች ትገኛለች። በሌላ መልኩ ደግሞ ለእንጨት ፎርምወርክ መስሪያ ዛፎች ይቆረጣሉ። እነዚህ በስፋት የተለመዱ ከእንጨት የሚሰሩ ፎርምወርኮች 3 ጊዜ ቢበዛም 5 ጊዜ ብቻ ስለሚያገለግሉ በተደጋጋሚ ፎርምወርክ በመግዛት ለከፍተኛ ወጪ ይዳርጋሉ። አገልግሎታቸውንም ከጨረሱ በኋላ እንደገና ጥቅም ላይ መዋል ስለማይችሉ ተሰባብረው የግንባታ ቦታውን ያቆሽሻሉ። ከዚህም በተጨማሪ በእነዚህ ፎርምወርኮች የሚሰሩ ግንባታዎች ወጣ ገባ ስለሚበዛባቸው ለልስን ከፍተኛ ወጪን ያስወጣሉ። ይህንንም በመመልከት ኤችኬ ቢዝነስ ግሩፕ በእንጨት የሚሰሩ ፎርምወርኮችን የሚተካ ምርት በማምረቱ የደን መጨፍጨፍን ወይም ዲፎሬስቴሽንን እንዲቀንስ ያግዛል። በሌላ መልኩ ደግሞ ከ50 ጊዜ በላይ ጥቅም ላይ መዋል የሚችል በመሆኑ ከፍተኛ የፎርምወርክ ወጪን ይቀንሳል። በተጨማሪም በኤችኬ ፎርምወርክ የተሰራ ግንባታ የተስተካከለና ለስላሳ ገጽታ ስለሚኖረው መለሰንን ወይም የልስን ወጪን ያስቀራል። ፕላስቲክ ፎርምወርክን በመጠቀም የሚገነቡ ድርጅቶች በከፍተኛ የውጭ ምንዛሬ በማውጣት ከውጭ ሀገራት ያስገቡ ይገኛሉ። ይህም የኮንስትራክሽን ድርጅቶችን ብሎም ሀገራችንን ላላስፈላጊ የውጭ ምንዛሬ እየዳረጉ ይገኛሉ። ሀገር ውስጥ ለመድረስም ረጅም ጊዜ የሚወስድ በመሆኑ የፕሮጀክቶችን መጓተት ያስከትላል። እነዚህ ከውጭ ሀገር ተገዝተው የሚገቡ ፎርምወርኮች አገልግሎታቸውን ከጨረሱም በኋላ በአካባቢ ላይ ተጥለው የአካባቢ ብክለትን ያስከትላሉ። ኤችኬ ፎርምወርክ በሀገር ውስጥ መመረቱ ከውጭ የሚገቡ ፎርምወርኮችን ስለሚተካ ፎርምወርክ ለማስመጣት የሚወጣውን የውጭ ምንዛሪ ከማስቀረት በተጨማሪም ድርጅታችን የሚያመርታቸውንና እነዚህ ከዚህ በፊት ሀገር ውስጥ የገቡ አገልግሎት የጨረሱ የፕላስቲክ ፎርምወርኮችን ዳግም ጥቅም ላይ እንዲውሉ ሪሳይክል በማድረግ የአካባቢ ብክለትን እንዲቀንስ ያደርጋል። ኤችኬ ፎርምወርክ ፋብሪካችን በሀገራችን ብቸኛና በአፍሪካም ጥቂት ከሚባሉ የፕላስቲክ ፎርምወርክ ፋብሪካዎች አንዱ በመሆኑ ምርታችንን ከሀገር አልፎ ወደ ተለያዩ ሀገራት በመላክ የውጭ ምንዛሬ ለማስገኘት ዝግጅታችንን አጠናቀናል። ፋብሪካችንም የዘመኑ ቴክኖሎጂ የሚጠቀምና ምንም አይነት ወደ አካባቢ የሚለቀው ፈሳሽም ሆነ ጠጣር በካይ ነገር ስለሌለው ለአካባቢ ምቹና ተስማሚ ነው። ከዚህም ባለፈ በአነስተኛ ኃይል ወይም ኢነርጂ የሚያመርት በመሆኑ የካርበን ልቀትን ይቀንሳል። በዛሬው ዕለትም ይህ ዘርፈ ብዙ ጥቅም ያለውን ምርት የሚያመርት ፋብሪካችንን በክቡር ሚኒስትርና
በክቡራን እንግዶች ፊት ለማስመረቅ ስናቀርብ ታላቅ ኩራት ይሰማናል። በመጨረሻም ይህ ፕሮጀክት ከሀሳብ ጀምሮ መሬት ላይ እንዲወርድ የተለያዩ የመንግስትና የግል ተቋማት ማለትም ኢንዱስትሪ ሚኒስቴር፣ የአምራች ኢንዱስትሪ ልማት ኢንስቲትዩት፣ ኢንቨስትመንት ኮሚሽን፣ የጉምሩክ ኮሚሽን፣ የአዲስ አበባ ከተማ አስተዳደር፣ ባንኮችና ሌሎችም ተቋማት ላደረጋችሁልን ትብብር ከልብ የመነጨ ምስጋናዬን አቀርባለሁ። ወደፊትም የተለመደው ትብብራችሁ እንዳይለየን እየጠየቅኩ ክቡር አቶ መላኩ አለበል የኢፌዴሪ ኢንዱስትሪ ሚኒስትር የዕለቱ የክብር እንግዳ የዕለቱን የምርቃት ስነ ስርዓት አስመልክተው ንግግር እንዲያደርጉልንና ምርቃቱን በይፋ እንዲከፍቱልን በአክብሮት እጋብዛለሁ። አመሰግናለሁ። በሞራል ተቀበሉልን። የዕለቱ የክብር እንግዳ ክቡር ሚኒስተር ወደ መድረክ እየመጡ ነው። እናመሰግናለን። በሞራል ተቀበሉልን። እንኳን ደህና መጡ ክቡር ሚኒስተር። እንደምን አረፈዳችሁ። በቅድሚያ ለእህት ካሳነሽ እና ለቤተሰቦቿ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። በተለይ ይሄ ፋብሪካ ቅድም ካሳነሽ ከዘረዘረችው ለየት ባለ ሁኔታ መገለጽ ያለበት ኢንዱስትሪ የሀገር መሰረት ነው። እናት የሀገር መሰረት ናት። እንዲህ አይነት ፋብሪካዎችን በሴቶች ገንብቶ አቋቁሞ ወደ ስራ ማስገባት ፋብሪካውን ልዩ ስለሚያደርገው ቅድም ከገለጸቻቸውና ከዘረዘረቻቸው ጥቅሞች በተጨማሪና በተለየ ሁኔታ በካሳነሽና ቤተሰቦቿ የበላይ አስተባባሪነት ይሄ ፋብሪካ ስለተቋቋመ እኔም የተለየ ደስታ ተሰምቶኛል። በድጋሚ እንኳን ደስ አለሽ። የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ዘርፍ ለማሳደግ መንግስት ልዩ ትኩረት ሰጥቶ እየሰራ ነው። ቀደም ሲል ለተወሰኑ ዘርፎች ብቻ ትኩረት ተሰጥቶ ሲሰራ የነበረውን በአሁኑ ጊዜ ማኑፋክቸሪንግ ኢንዱስትሪ ዘርፍ ማይኒንግ፣ አግሪካልቸር፣ ቱሪዝም እና አይሲቲ ልዩ ትኩረት ተሰጥቷቸው የፖሊሲ ማሻሻያና ድጋፍ በማድረግ የድጋፍ ማዕቀፎች ተዘጋጅተው እየተሰሩ ይገኛሉ። በተለይ በማኑፋክቸሪንግ ኢንዱስትሪ ዘርፍ የኢንዱስትሪዎችን የማምረት አቅም አጠቃቀም ለማሳደግ፣ ገቢ ምርትን ለመተካት፣ ኤክስፖርትን ለማሳደግ፣ የስራ ዕድል ለመፍጠር፣ የሀገር ውስጥ ባለሀብቶችን ለመደገፍ የፖሊሲና ስትራቴጂ ማዕቀፎች ተዘጋጅተው ወደ ስራ ገብተዋል። በተለይም የኢትዮጵያ ታምርት ንቅናቄን ከጀመርንበት ከ2014 ጀምሮ እስካሁን ድረስ በዘርፉ ተጨባጭ ውጤቶች እየመጡ ነው። የኢንዱስትሪዎቹን የማምረት አቅም አጠቃቀም ማሻሻል ተችሏል። ከፍ ባለ ደረጃ ገቢ ምርትንም የመተካት ስራዎችን እየሰራን እንገኛለን። በቅርቡ የገጠር ኢንዱስትሪያላይዜሽን ስትራቴጂ ቀይሰን በሁሉም የገጠር ወረዳዎች ኢንዱስትሪ እንደያቅማቸው ከአግሮ ፕሮሰሲንግ ጀምሮ ከፍ ያሉ ኢንዱስትሪዎችን እንዲያቋቁሙ ለማድረግ መንግስት ልዩ ትኩረት ሰጥቶ እየሰራ ነው። ይሄንን የምናደርግበት ዋነኛው ምክንያት የጠንካራ ሀገር መሰረት ማኑፋክቸሪንግ ኢንዱስትሪ ስለሆነ ነው። በማኑፋክቸሪንግ ኢንዱስትሪ ዘርፍ ባለፉት 2 ክፍለ ዘመናት ጠንካራ ስራ የሰሩ ሀገራት በዜጎቻቸው የስራ ዕድል መፍጠር፣ የኑሮ ደረጃቸውን የማሻሻል፣ ተወዳዳሪ ኢኮኖሚ የመገንባት እና በዓለም ላይ ሀያልነታቸውን ለማረጋገጥ መሰረት ጥሎላቸዋል። እንደምታውቁት ዓለም በቴክኖሎጂ በፍጥነት እያደገ ያለበት ወቅት ላይ ነው የምንገኘው። በዚህ የቴክኖሎጂ እድገት ውስጥም ማኑፋክቸሪንግ ኢንዱስትሪ የሚጫወተው ሚና እጅግ በጣም ከፍተኛ ነው። ስለዚህ ጠንካራ ኢትዮጵያን ለመገንባት ተወዳዳሪ ሀገር እንዲኖረን ለዜጎቹ የተመቸች ሀገር ለመፍጠር ማኑፋክቸሪንግ ኢንዱስትሪን በየደረጃው ማስፋት፣ ማሻሻል፣ ማሳደግ እና ተደራሽ ማድረግ ልዩ ትኩረት ተሰጥቶ መሰራት ያለበት በመሆኑ መንግስት የኢትዮጵያን ብልጽግና እውን ለማድረግ ባለፉት ዓመታት በዚህ ዘርፍ ላይ እየሰራ ነው። በመጪዎቹም ዓመታት ለማኑፋክቸሪንግ ኢንዱስትሪ የተመቸ አገልግሎት አሰጣጥ፣ ማበረታቻ
እና ሌሎች ድጋፎች ይደረጋሉ ተብሎ ይታመናል። በዚሁ አግባብ አደረጃጀቱንና አሰራሩን የማሻሻል ስራዎችም እየተሰሩ ነው። ግባችን የበለጸገች ኢትዮጵያን የአፍሪካ የብልጽግና ተምሳሌት የሆነች ሀገርን የመገንባት ነው። ይህንን እውን ለማድረግ ማኑፋክቸሪንግ ኢንዱስትሪ ቀዳሚ ድርሻ ያለው ስለሆነ ለማኑፋክቸሪንግ ኢንዱስትሪ መንግስት ልዩ ትኩረት ሰጥቶ እየሰራ ነው። ይህንንም አጠናክሮ የሚቀጥል ይሆናል። አዳዲስ ኢንተርፕራይዞች ከአነስተኛ ከመካከለኛ እንዲመጡ ከኮንስትራክሽን ዘርፍ፣ ከግብርና፣ ከሆቴል ዘርፍ ያሉ ባለሀብቶች ወደዚህ ዘርፍ እንዲሰማሩ መንግስት ልዩ ልዩ ማበረታቻዎችን ለመስጠት ዝግጅት እያደረገ ነው። ግብርና ያስፈልገናል፣ ኮንስትራክሽን ዘርፉ ያስፈልገናል፣ ቅድም የጠቀስኳቸው የሰርቪስ ሴክተሮችም ያስፈልጉናል። ነገር ግን ማኑፋክቸሪንግ ኢንዱስትሪ ከሌለ አምራች ዘርፍ ካላደገና ካልተሻሻለ እነኚህ የምናያቸው ዘርፎች እድገታቸው በሂደት እየቀጨጨ እየተገታ እና እየዘገየ የመሄድ እድል ስለሚኖረው ይሄ እንዳይሆን የማኑፋክቸሪንግ ኢንዱስትሪን ዘርፍ በልዩ ትኩረት ማሳደግ፣ ኢንቨስት ማድረግ የሁላችንም ኃላፊነትና ድርሻ ይሆናል ማለት ነው። ዛሬ የሚመረቀው ፋብሪካ ቅድም በተለያየ መንገድ ሲገለጽ እንደነበረው ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ የሚያበረክት እንደሆነ መንግስት ያምናል። አንዱ ምርቱ ይሄ የሚመረተው የፕላስቲክ ፎርምወርክ ከፕላስቲክ የሚመረት መሆኑ የደን ጭፍጨፋ በመቀነስ በኩል የሚኖረው ሚና እጅግ በጣም ከፍተኛ መሆኑ ነው። በእኛ ግምታዊ ስሌት ባለ 12 ሚሊ ሜትር ፎርምወርኮችን ብናመርት እና ባለ 18 ሚሊ ሜትር ፎርምወርኮችን ብናመርት በፕላይውድ ሲመረት ከ66 ሄክታር እስከ 198 ሄክታር መሬት ድረስ የደን ሽፋን ይፈልጋል። ያንን ማዳን ይችላል ማለት ነው እንደየ ሚሊሜትሩ። ስለዚህ ዛሬ የተከልነው እና ወደ ስራ ያስገባነው አንድ ፋብሪካ ብቻ ሳይሆን ቢያንስ ከ100 ሄክታር መሬት በላይ የደን ጭፍጨፋን ማዳን የሚችል ስትራቴጂክ ጠቀሜታ ያለው ኢንዱስትሪ ነው ማለት ነው። ሁለተኛ ፕላስቲክ የኬሚካል ውጤት ተብሎ ከሚመደቡ ምርቶች መካከል ነው። አካባቢን በመበከል ከፍተኛ ድርሻ ያለው ነው። ስለዚህ ይሄንን የኬሚካል ውጤት ፕላስቲክ መልሶ ጥቅም ላይ በማዋል አካባቢን መታደግ ይቻላል። ከዚህ አኳያ 1 ሚሊዮን ካሬ ሜትር ፎርምወርክ ለማምረት እስከ 80,000 ኩንታል ድረስ የፕላስቲክ ግብአት ያስፈልጋል። ይሄ ግብአት ሪሳይክል የሚደረግ በመሆኑ አብዛኛው ከ80 እስከ 90% የሚሆነው ወደ አካባቢ ገባ የነበረውን አካባቢ በካይ የኬሚካል ውጤት ፕላስቲክ ስራ ላይ መዋል መቻል በሌላ በኩል ኢንቫይሮንመንታችን አካባቢያችን እንዳይበከል ከፍተኛ አስተዋጽኦ ያበረክታል። ከዚህ አኳያም ስትራቴጂክ ጠቀሜታው ከፍተኛ ነው ማለት ነው። ሁለተኛው የኮንስትራክሽን ዘርፉ በኢትዮጵያ ተወዳዳሪ እንዳይሆን ካደረገው ነገር መካከል አንዱ ከእንዲህ አይነት ምርቶች ጋር በተያያዘ ያለው ወጪ ከፍተኛ መሆኑ ነው። ስለዚህ እንዲህ አይነት ምርቶች ቀላል መልሶ መላልሶ መጠቀም የሚቻል ጥራትንም የሚያስጠብቅ መሆኑ የኮንስትራክሽን ኢንዱስትሪውን ተወዳዳሪ እንዲሆንና በተለይ አፎርደብል የሆኑ በዝቅተኛ ወጪ ተመርተው ለዜጎቹ ሊከፋፈሉ የሚችሉ ሊቀርቡ የሚችሉ ቤቶችን ለማምረት እንደ አንድ ትልቅ እድል ሆኖ የሚያገለግል ነው። ይሄንን ኢንዱስትሪ የበለጠ ተወዳዳሪና ጠቃሚ እንዲሆን ያደርገዋል ማለት ነው። በሌላ በኩል ከቴክኖሎጂ ሽግግር ጋር ከስራ እድል ፈጠራ ጋር እንዲህ አይነት ኢንዱስትሪዎች ለሀገር የሚኖራቸው ፋይዳ በጣም ከፍተኛ ነው። ስለዚህ በአንድ በኩል ገቢ ምርትን በመተካት ከ15 ሚሊዮን ዶላር በላይ ማዳን ትልቅ ጥቅም የሚያስገኙ ነው። በሌላ በኩል ደግሞ በቀጣይ ሙሉ አቅማችን በመጠቀም ወደ ጎረቤት ሀገሮችም እንዲህ አይነት ምርቶችን አምርቶ በማቅረብ የውጭ ምንዛሬ ግኝትንም ለማሳደግ እንደ ሀገር ከፍተኛ አስተዋጽኦ ያበረክታል። ይሄን ሀሳብ ስራ ላይ ያላችሁ ሰዎች፣ ችግሩን የተረዳችሁ ሰዎች፣ ቴክኖሎጂ የደረሰበትን ደረጃ ያወቃችሁ ሰዎች የሰራችሁት ስለሆነ የሀሳቡን ጠንሳሾች
ፕሮጀክቱን ክትትልና ድጋፍ በማድረግ እዚህ ደረጃ ላይ ያደረሳችሁትን እህቴ ካሳነሽንና ሁላችሁንም በዚህ ስራ ላይ የተሰማራችሁትን በኢንዱስትሪ ሚኒስቴርና በራሴ ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ኤችኬ ቢዝነስ ግሩፕ ከዚህ በላይ አድጎ ሰፍቶ አዳዲስ ምርቶችን አምርቶ ወደ ሀገር ውስጥ ምርትም በማስገባት ወደ ገበያ በማስገባት ኤክስፖርትም በማድረግ በሀገሪቱ ውስጥ ከፍ ያለ ሚናውን እየተጫወተ እንዲሄድ ሌሎች እዚህ ያላችሁ ባለሀብቶችም በኮንስትራክሽን ዘርፍ የተሰማራችሁም እንዲህ አይነት ዘመናዊ አሰራሮችን እንድትከተሉ ከመንግስት የሚያስፈልጋችሁን ድጋፍ ከሚኒስቴር መስሪያ ቤታችን የሚያስፈልገውን ድጋፍ ለማረጋገጥ ለመስጠት በእኛ በኩል ዝግጁ መሆናችን ልገልጽላችሁ እወዳለሁ። ሁላችሁም እንኳን ደስ አላችሁ። በዚሁ የምረቃ ፕሮግራሙ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።